ሶ ሲያዩት በጣም ግራ ተጋቡ። እነሱም አይተው አያውቁም ይሄን ነገር። ከሰው ሆድ ውስጥ እንዲህ አይነት ነገር እንዴት ሊወጣ ይችላል? በመንፈሳዊ ዓለም አለ። እኔ የማውቃቸው ሌላም ብዙ ነገሮች አሉ። እነዛ ዶክተሮች ግን የሚያዩት አንድና አንድ በዓለም የሚሰሩትን ስራ ብቻ ነው። እንዲህ አይነት ነገር ይፈጠራል ብለው ጭራሽ በፍጹም አያስቡም። ለዛም ነው በመጀመሪያ ይሄ ነገር እርግዝና ነው ከማህፀኖች እርግዝና ነው ሲሉ የነበሩት። ሌላ ነገር እንኳን መጠርጠር አቅቷቸዋል። እርግዝና ቢሆን ማለት እንደኔ እንኳን ሳቤ ለምንድን ነው ሽንቷን የሚከለክላት እንዳትጸዳዳ የሚያደርጋት ለምንድን ነው? ይሄን እንኳን ከግንዛቤ ማስገባት አልቻሉም ነበረ። ከዛ ኦፕራሲዮኑ አልቆ ታሪካችን የሚጀምረው 1996 ላይ ነው። የታሪኳን ባለቤት የራሴ አክስት ናትና ከእርሷ ነው ሁሉንም ነገር የቀዳሁት። ምን ተፈጠረ በዛ ወቅት? አክስቴ ያው ወጣትነት የሚባለው እድሜ ላይ ነበረችና ከጓደኞቿ ጋራ አንድ ላይ ተያይዘው ጠፍተው ነበረ፣ እዚሁ ወደ ክልል ማለት ነው። እና እዛ በጠፉበት ወቅት ጓደኞችም ነበራት፣ ከዚህም አብራቸው የሄደችው ጓደኞች ነበራት፣ አብረው ነበረ ሲኖሩ የነበሩት። በጣም ብዙ ውጣ ወረዶች አሳልፈዋል፣ አንድ ላይ እዛው ሆነው ማለት ነው። ብዙ ቦታዎችን አይተዋል። በዚህ በመጥፋታቸው ወቅት በጠፉበት ወቅት በጣም እጅግ ብዙ ነገሮችን መጥፎም ጥሩም የሚባሉ ነገሮች እና ደግሞ የጓደኛም ከጂ ስትነግረኛው የጓደኛም ከጂ እንደተከዳች በቅርብ በምትለው ሰውም እንደተከዳች ትነግረኝ ነበር። እና ታሪኩ ምንድነው? ድንገት አክስቴ ትታመማለች። አክስቴ የምትታመመው ያመማት ህመምም የሆነ ውሉ የማይታወቅ አለ አይደለ? ሆዷን ነበር የሚያማት የነበረው፣ የሆድ ህመም ነበረ። የሚያማትም ህመም ምልክት ያሳይ ነበረ። ዝም ብሎ ሆድ ማመም ኖርማል ሰው እንደሚያመው ማለት ብዙ ጊዜ እንደሚያመን የበላነው ምግብ ሊሆን ይችላል፣ የጠጣነው ነገር ሊሆን ይችላል። እንደዛ አይነት ሳይሆን የሚንቀሳቀስ አይነት ነገር ነው ሆዳ ውስጥ ያለው፣ የሚዘዋወር የሚንቀሳቀስ ነገር። ከዛም አልፎ ደግሞ እንደ መቧጨር አይነት ስሜት ያለው ነገር ነበር የሚሰማት የነበረውና በጣም ቤተሰብ ተጨነቀ በዚህ የተነሳ። እሷም ገና ወጣት ናት፣ ልጅ ናት እና በጣም ግራ ተጋባን። ከዛ በቃ የተደረገው የመጀመሪያ አማራጭ በአካባቢያችን ያለው አጥቢያ በዛ ሰዓት የነበረው ቅዱስ ሚካኤል ቤተክርስቲያን ነበር፣ የየካ ሚካኤል ነበር። እና እዛ ለመጠመቅ ቀን ተቆረጠና በቃ እዛው መጠመቅ ጀመረች። ጸበሉም ትጠጣለች፣ ትጠመቃለችም። ምንም ነገር የለም ማለት መንፈስ የሚባለው ነገር የለም። ይሄ የሚጮህ የሚናገር በተለያዩ ነገሮች የሚገልጸው ነገር አለ መንፈስ። እሷ ጋር ግን ይሄ በፍጹም የለም ነበረ። ከዛ በሶስተኛው ቀን ሽንቷ መሽናት ያቅታታል። ጭራሽ በቃ ሽንቷ መሽናት አቁታት ተዘጋ ማለት ነው። ጸበል ትጠጣለች፣ የጠጣችው ጸበል አይወጣም። ሽንት ቤትም ሰገራም መጠቀም ያቅታታል። እና በቃ ሁሉም ደነገጡ። እንደ አጋጣሚ ሆኖ ደግሞ ውስጧ ሲንቀሳቀስ የነበረው ነገር የሚያማት የነበረው ነገር ቆመ፣ ህመሙ ቆመ። ነገር ግን ከዛ የባሰው ደግሞ የምትሸና የነበረች የምትጸዳዳ የነበረች ልጅ በቃ ያ ነገር እምቢ አላት ማለት ነው። ጭራሽ ዘጋ፣ ውስጧ ሆዷ ሆኖ ዘጋ ነገሩ። በጣም ተደናገጡ። ከዛ ሆስፒታል ትሂድ ምናምን ነገር ተባለ። ከዛ በቃ እንዴትም ተብሎ ጸበሉን ትጨርስ፣ ጸበሉ ማለቅ አለበት ቢያንስ ተባለ። ከዛ እስከ 6ኛው ቀን ድረስ ተሄደ። እስከ 6ኛው ቀን ድረስ በቃ ልጅቷ ደከመች በጣም ማለት ነው። በጣም አመማት፣ ደከመች። በቃ አሁን ወደ ሆስፒታል ነው መሄድ ያለባት ተብሎ ወደ ጤና ጣቢያ ይዘዋት ሄዱ። ከዛ ሪፈር ተጻፈላትና ስሙን ወደማልጠቅሰው ወደ አንድ ሆስፒታል ተወሰደች። እና በጣም ግራ የሚያጋባ ነገር ሆነ ነገሩ። ዶክተሮቹም ግራ ገብቷቸዋል፣ የኔም ቤተሰቦች ግራ ገብቷቸዋል፣ እሷም ግራ ገብቷታል። እና የዶክተሮቹ መልስ የነበረው ከማህፀን ውጪ እርግዝና ነው፣ አርግዛ ነው የሚል አይነት መልስ ማጣራት አቅቷቸዋል። እዛ ጋር ማለት መረመሩ፣ ንጹህ ናት፣ ምንም የለም ውስጧ። ሶ ግምታቸውን አስቀመጡ ማለት ነው።
በወቅቱ የነበሩ ዶክተሮች አንዳንዶቹ መልካም ሲሆኑ አንዳንዶቹ ደግሞ በጣም ቸልተኛ ከመሆናቸው የተነሳ የሚናገሩት ንግግር እንኳን በጣም ያስጸይፍ ነበረ። ከልጅቷ አልፎ የኔን አያቴን ማለት ነው በጣም ያሳዝናት ነበረ። የሚናገሩት ንግግር ይሳደቡ እንደነበርም ነግራኛለች። እንደውም አያቴን ቺ ጦጣ አሮጊት ምንድነው የምትለን የሚል አይነት አመዳም አሮጊት ስድቦቹ በጣም እጅግ ጸያፍ የሆኑ ስድቦች ነበሩ ሲሰድቧቸው የነበሩት። መጀመሪያ ቀደም ብላችሁ ይዛችኋት አትመጡም ነበር? እንዲህ ከሆነች ከደከመች በኋላም ይላሉ። አርግዛ ነው የትም ስትል ከሰከስ ይላሉ። የገሌ ትምህርት ቤት ተማሪ ናት፣ በቃ እንደዛማ ከሆነች አርግዛ ነው የሚል ድምዳሜ ላይ የደረሰ ዶክተር ነበር። ይሄ የሚሳደበው ዶክተር ማለት ነው። አንዱ ዶክተር ግን በቃ ነገሩ አልጣመውም፣ በደንብ መመርመር ጀመረ። ከዛ ከጎኗ ተከፍቶ ሲታይ ደምና መግል የያዘ ነገር ይወጣ ጀመረ ከሳይድ ላይ ማለት ነውና ይሄ ነገር እርግዝና አይደለም ተብሎ ኦፕሬሽን በቃ ኦፕራሲዮን ትደረግ ተባለ። ከዛ እንደተባለው ኦፕራሲዮን ስትደረግ በጣም ለዶክተሮቹ ግራ የሚያጋባ ነገር ሆነ ማለት ነው። ለሷም ለዶክተሮቹም እንደዛ ሲናገሩ ለነበሩትም ዶክተሮች በጣም እጅግ የሚደንቅና የሚገርም ነገር ነውና ምንድነው ይሄን ነገር ያመጣው? ምን ተጠቅመሻል አሏት። ጸበል ነበርኩ አለች። ቅዱስ ሚካኤል የካ ሚካኤል ጸበል ላይ ነበርኩኝ። ጸበል እየተጠመቅኩ ነበረ ወደዚህ የመጣሁት። በቃ ስደክም ነው በቃ ስደክም ቤተሰቦች ይዘውኝ መጡ እና በቃ እዚህ ያው እነሱ መርምረው አንዱ እርግዝና ነው ከማይጸን ውጭ የሆነ እርግዝና ነው ይላል፣ አንዱ ሌላ ነው ይላል። ግራ ገብቷቸው ነበረ። ሲያዩት በጣም ግራ ተጋቡ። እነሱ ማይተው አያውቁም ይሄን ነገር። ከሰው ሆድ ውስጥ እንዲህ አይነት ነገር እንዴት ሊወጣ ይችላል? በመንፈሳዊ ዓለም አለ፣ እኔ የማውቃቸው ሌላም ብዙ ነገሮች አሉ። እነዛ ዶክተሮች ግን የሚያዩት አንድና አንድ በዓለም የሚሰሩትን ስራ ብቻ ነው። እንዲህ ነገር ይፈጠራል ብለው ጭራሽ በፍጹም አያስቡም። ለዛም ነው በመጀመሪያ ይሄ ነገር እርግዝና ነው ከማይጸኑች እርግዝና ነው ሲሉ የነበሩት። ሌላ ነገር እንኳን መጠርጠር አቅቷቸዋል። እርግዝና ቢሆን ማለት እንደኔ እንኳን ሳቢ ለምንድነው ሽንቷን የሚከለክላት እንዳትጸዳዳ የሚያርጋት ለምንድነው? ይሄን እንኳን ከግንዛቤ ማስገባት አልቻሉም ነበረ። ከዛ ኦፕራሲዮኑ አልቆ ውጤቱ ሲታይ እጅግ በጣም የሚያስፈራ ማለት አውሬ ነው ውስጡ ያለው። ጥቁር ነው፣ ጥፍር አለው፣ ጅራት አለው እና እንደነገረችኝ ከሆነ ትንሽ የሚባል ነገር አይደለም፣ ተለቅ ያለ ነገር ነውና በቃ ዶክተሮቹም በጣም ግራ ገብቷቸዋል። እሷም ግራ ገብቷታል። ይሄ ነገር ከምን መጣ? እንዴት እንደዚህ ሊሆን ቻለ? ከዛ በኋላ በቃ ተሻላት ማለት ወደ ነበረችበት ነገር ተመለሰች፣ ጤነኛ ሆነች። ያ ነገር ከወጣላት በኋላ እና ይሄ ነገር መንስኤው ምንድነው ብዬ ለመጠየቅ ሞክሬ ነበረ። እኔም እርግጠኛ አልሆንኩም። ማለት በጠፋችበት ወቅት ጓደኞቿ ልብሷንም ይሰርቋት ነበረ። በጣም መጥፎ ጓደኞች ነበሯት። ከዛ አልፎ ደግሞ እባብ እንደነደፋት ትናገር ነበረ። ሐዋሳ አካባቢ ነበርና ለብቻዬ ከጓደኞቼ ገንጠልቤ ተቀምጬ በነበረበት ሰዓት በቃ እባብ ነደፈኝ። የባህል ሐኪም ጋር ነበር ሄደችውና እባብን ነደፈሽ ነበር ያላት የነበረውና ብቻ ይሄ ከእግር ጥፍሯ እስከ ጭኗ ድረስ በጣም አብጦ እንደነበረ ነገረችኝ። የራሴን ግምት ወሰድኩ። እሱም ሊሆን ይችላል። ሁለተኛም ደግሞ ምናልባት የተሰራባት ነገር ሊሆን ይችላል። ልብሷ ቤተሰብ መሆናችሁን እንዳትረሱ። ይወሰር ነበር። ምቀኛ ጓደኛ እንደነበራት ነገረችኝ። ይሄ ሁሉ ነገር በጣም የሚደንቅ ነገር ነው። ማለት በመንፈሳዊ ስናስበው ሊመጣ ይችላል ሊሆን ይችላል። ግን እንደዛ አይነት አውሬ ከሆዱ ውስጥ መውጣት ማለት በጣም የሚገርም ነገር ነው። እግዚአብሔርም በቃ ቀድሞ ወደ ሆስፒታል ሳይሆን አይምሯቸውን የመራላቸው ወደ ጸበል ነው። ለምን? ከሰው አቅም በላይ ነው ነገርየው። ከሰው አቅም በላይ ስለሆነ እግዚአብሔርም ያው የእሱ ጠብቆት መቼም የማይመረመር የማይገደብ ነውና ወደ ጸበል እንድትሄድ አደረጋት ማለት ነው። ይሄ ሁላ የሆነው በመላኩ ምልጃ ነውና ደግሞ አክስቴ በጣም እኛ ቤተሰብ በአጠቃላይ በጣም የቅዱስ ሚካኤል ውለታ አለብን። እኔም የቅዱስ ሚካኤል ልጅ ነኝ። ቤተሰቦቼ በአጠቃላይ በብዛት
ቅዱስ ሚካኤል ነው ክርስትና የተነሳ ነው የነበረው እና እስቲል አክስቴ በጣም ከሚካኤል ጋር በጣም ልዩ ፍቅር አላት፣ ትዘክረዋለች አሁን ድረስ የካ ሚካኤል አትቀርም እና በህይወቷ በጣም ብዙ ነገሮችን አድርጎላታል እና ይህንን ነገር በቃ እኔ በጣም ከልጅነት ጀምሮ ማለት በ1996 ማለት እኔ በዛ ሰዓት ላይ ልጅ ነበርኩና በጣም ያሳዝነኝ ነበረ እና ደግሞ በዛ ላይ ዶክተሮቹ እንዴት አይነት ኦፕራሲዮን እንዳደረጓት ብታዩት ሆዷን የተቀደደው አቀዳደድ ስቲቹ ራሱ በጣም ያስፈራል እና እኔ በልጅነቴ ሳየው በጣም አደነግጥ ነበር። ምንድነው ብዬ በጣም ያስፈራኝ ነበረ እና በቃ ከአንገት በላይ የሆነ አይነት ነገር ነበረ ሲሰሩ የነበረው በቦታው የነበሩ ዶክተሮች። እግዚአብሔር ይመስገን እንደነሱ አይደለም፣ እንደ እግዚአብሔር ቸርነት ብቻ የኔን ማክስት አትርፏት እግዚአብሔር ይመስገን አሁን በሙሉ ጤንነት ትገኛለች እና ለሁሉም ነገር እግዚአብሔር ይመስገን። ሰው እንደ ልቡ ሊሄድ ይችላል ማለት ሰው እንደ ፈቃዱ ነው የሚጓዘው፣ የእግዚአብሔርን አይመለከትም፣ የቤተሰብን ምክር አይሰማም። እንግዲህ አክስቴ ትመከር ነበር፣ ልክ አይደለም። በጠፋችበት ወቅት በጣም አክስቴ አያቴ ተጨንቃ ነበረ። 3 ዓመት ሙሉ ነበር የጠፋችው የነበረው። በቃ ከዛ እንደመጣች ነው የታመመችው። እግዚአብሔር ይመስገን። በሰው ሀገር ታማ ቢሆን ኖሮ እዛው ትቀርብን ነበረ። እግዚአብሔር እንደ ቸርነቱ በሰው አድሮ ወደ ቤቷ መልሷት አሁን ድረስ አለች። የቅዱስ ሚካኤልንም ዝክር ትዘክራለች እና ስለ ሁሉም ነገር እግዚአብሔር ይመስገን። በዚህ አጋጣሚ ሁላችሁም ታሪክ እንዳላችሁ ተስፋ አድርጋለሁ። ለሰው አስተማሪ የሚሆን ታሪክ እንዳላችሁ ተስፋ አድርጋለሁ። እንዲወራላችሁ እንዲነገርላችሁ እንደ ምስክርነትም ይሆናል ብላችሁ የምታስቡት ካላችሁ ዲስክሪፕሽን ላይ የቴሌግራም ሊንክ አስቀምጣለሁ። በዛ ልታወሩኝ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።